It is cues avoid. It is cues avoid. በህይወት ላይ it is cues avoid ነገሮችን ካላጠፋ ምክንያታዊ ነገሮችን ካላጠፋ በምክንያት ህይወትን ካልመራው አንተ ያለም ሁሉ ቁንጮ ነህ። አንተ ያለም ሁሉ የበላይ ነህ። አንተ ዓለሙ ሁሉ መግዛት ትችላለህ። ህይወት አጥብቃ የምትጠላው ነገር የሚገርም ምክንያትን ህይወት በምክንያት የተመሰረተ ከሆነ መቼም አታሸንፍም። መቼም ማለት ምክንያቱም ሰበብ ነው የምደረድር። ስላጠፋው ጥፋት ሰበብ የምደረድር ከሆነ ስላላደረግከው ነገር ሰበብ የምደረድር ከሆነ ስላልሰራው ስራ ሰበብ የምደረድር ከሆነ ህይወትህ በጣም አስጊ ቦታ እንደሆነ ማመን አለብህ። የህይወትህን ታላቁን ቁልፍ የምታገኘው ሰበብ መደርደር ካቆም በኋላ ሰበቦችን ካጠፋ በኋላ ለማንኛውም ነገር ኃላፊነት አንተ ስትወስድ በህይወት ላይ ለሚመጡ ነገሮች በሙሉ ኃላፊነትን መውሰድ ስትጀምር አይ ጥፋቱ የኔ ነው እኔ ነኝ ማስተካከል ያለብኝ ብለህ በቁርጠኝነት ስትነሳ ምንም ነገር ካንተ ከፊትህ ላይ የሚቆም ነገር የለም። ምንንም ነገር ማሸነፍ ትችላለህ። የዓለማችን 98% ህዝብ ሰበብ ይደረድራል። በህይወቱ ላይ በኑሮው ላይ ማድረግ ባለበት ነገር ላይ መስራት ባለበት መንገድ ላይ በህልሙ ላይ በተለያዩ ነገሮች ላይ ሰበብ ይደረድራል። እኔ እኮ እንደዚህ ያልሆንኩት ይህ ስለሌለኝ ነው ይላል። እኔ እኮ ይሄን ያላደረኩት ይህ ነገር ስለጎደለኝ ነው። እኔ እኮ ይሄን ያላደረኩት በዚህ መንገድ ነው ይላል። ረፍዶብኝ ነው ይላል። ቶሎ በስራ ያልገባሁት እንደዚህ መኪና ችግር አጋጥሞኝ ነው ይላል። ሰልፍ ኑሮ ነው ይላል። የተለያየ ብዙ ነገሮችን ይላል ማለት። ነገር ግን እውነታው ምነግርህ ነገር ይህ ሰበብ ምንም አይደለም። ሰበብ ከምንም ነገር እንደማያስቀርህ ልታምን ይገባል። በጣም በሚገርም ሁኔታ ደግሞ በዓለማችን ላይ 2% ሰዎች it is quiz avoid ናቸው። ይህን ቃል ያመጣሁልህ በመጀመሪያው የቪዲዮ መጀመሪያ ያመጣሁልህ ለዚህ ዓላማ it is quiz avoid ምንም አይነት ምክንያት የማይቀበሉ ናቸው። ያላደረጉ በራሳቸው ችግር እንደሆነ ያምናሉ።
ያልተሳካላቸው በራሳቸው ችግር እንደሆነ ያውቃሉ። ያልፈጠሩት ነገር የቀረባቸው በራሳቸው ችግር እንደሆነ ተረድተውታል ማለት ነው። እና ኢኪዝ አቮይድ ናቸው። ገብቶሃል? ዓለም ባንተ እይታ የምትሰራ ስራ ነው። ዓለም አንተ እንደምታያት እይታ ነው ላንተ የምትሰጥ ስጦታ ነው። ዓለም ያንተን ኃይል ነው ሚዛናዊ አድርጋ የምታስገባው። ዓለም ያንተን አስተሳሰብ ነው ላንተ ሚዛናዊ አድርጋ የምታመጣል። ልትረዳው የሚገባ ነገር እንደሆነ ገብቶሃል? ያንተ ዓለም ያንተ እይታ ነው። ማሸነፍ ትፈልጋለህ? የምታሸንፍበት መንገድ አመለካከትህን መቀየር ነው። ማንኛውንም ሰበብ አጥፍተህ ለህይወቴ እኔ ብቻ ነኝ ያለዋት፣ ተጠያቂ ምን ነኝ፣ ፈጻሚ ምን ነኝ፣ አድራጊ ምን ነኝ፣ ተግባሪ ምን ነኝ፣ ለሁሉም ነገር ለህይወቴ ተጠያቂ እኔው ራሴ ነኝ ብለህ ባሰብ ቅጽበት አውቶማቲካሊ ያንተ ማንነት ይቀየራል። አውቶማቲካሊ ቸክ ማድረግ ትችላለህ። በሰማይም በምድርም የምትጠየቀው አንተ ለአንተ ብቻ ነው። ለአንተ ሌላ ሰው አይጠየቅ፣ አንተም ለሌላ ሰው አትጠየቅ። ግልጽ ነው። በጣም የምትወዳት እናትህ ለአንተ አትጠየቅ። በጣም ለምትወድህ እናትህ ለአንተ አትጠየቅ፣ አንተም ለእናትህ አትጠየቅ። ስለዚህ ህይወት የራስ ናት። ሪሊ ልትረዳ የምችለው ህይወት ለራስህ ብቻ ናት። የምትጠየቅባትም አንተ ብቻ ነህ። መልስ መስጠትም አንተ ብቻ ነህ። ስለዚህ የምትኖርላት አንተ ብቻ መሆን አለብህ።
አይመስልም? አንድ ነገር ግን ላበስርህ እፈልጋለሁ። ከልቤ የእውነቴን በጣም ላበስርህ እፈልጋለሁ። ቀላል የሆነው ነገር ምን እንደሆነ ገብቶሃል? ለአንተ ህይወት ብቻ ነው የምትጠየቀው። የአንተ ህይወት ብቻ ናት የምትከስህ። ስለዚህ ለአንተ ህይወት ብቻ ከሆነ የአንተን ህይወት ማስተካከል ነው። ለሁሉም ነገር መሰረቱ የአንተን ህይወት ማስተካከል። ለሁሉም ነገር ማሸነፊያው ዘዴ ያንተን ህይወት ማስተካከል መቻል፣ አንተን ተረድተህ ለአንተ መኖር መቻል። ስለዚህ እንዴት ለአንድ ሰው መኖር ይጠፋል? ለማን? ለራስህ። እስኪ ለአንተ ብቻ ነው። አንተ ብቻ አስተካከል። አንተ ብቻ ህይወትህን ኖር። አንተ ብቻ ራስህን ካሉ ዋልታዎች፣ መጥፎ ልማዶች፣ ኔጌቲቭ ነገሮች ላይ አውጣና መሰረት ካለው ላይ አኖረው ህይወትህን። ራስን ተከታተለውና አርመው። ከሰበብ አውጣውና it is cues avoid በለውና ያኔ ታየዋለህ። ብራዘር ባይ ባይ። ሰላም ሁኑ።